እንዲህ ያለ ዝርፊያ በታሪክ እምብዛም አልተለመደም። የዘራፊው ማንነት እስካሁን ድረስ አይታወቅም። የተዘረፈው በመቶ ሚሊዮኖች የሚቆጠር ገንዘብም እስካሁን እምጥ ይግባ ስምጥ የሚታወቅ ነገር የለም። ወንጀሉ ከተፈጸመም ከ7 ዓመታት በኋላ ገደቡ በማለፉ በወንጀል አያስጠይቅም ተባለ። ከ20 ዓመታት በኋላ ደግሞ የፍትሐ ብሔር ተጠያቂነት ጊዜ ገደቡ አለፈ። እናም ወንጀለኛው ራሱ ብቅ ብሎ እኔ እኮ ነኝ የዘረፍኳችሁ ቢል ሊጠየቅ ሊታሰር አይችልም። ይህ ተረት ተረት ወይም የድንቃይ ዘውግ ያለው የፊልም ታሪክ አይደለም፣ በእውነት የተፈጸመ ታሪክ እንጂ። ለሌባም ለዘራፊም እንከን የለሽ ከተባለም ፐርፌክት ክራይም ይህ ነበር። ቀበቷችሁን አጠባብቁም፣ ወደ ዘረፋው ስፍራ እንብረር። በጃፓን የዝርፊያ ታሪክ የ300 ሚሊዮን የኑን በተመለከተም የሚያህለው የለም የሚባል ነው። በሀገሪቱ ቋንቋም ይህንኑ ታሪክ ሳንጆኩ ኢጄኪን ይሉታል። በጃፓን ታሪክ ውስጥ እጅግ አስገራሚውና ግራ የሚያጋባ የወንጀል ታሪክ ነው። ይህ ዝርፊያ የተፈጸመው እንደ አውሮፓውያን አቆጣጠር ዲሴምበር 10 1968 በቶኪዮ ሲሆን እስከ ዛሬ ድረስ ወንጀለኛው ሳይያዝ የቆየም ፍጹም የሆነ ወንጀል ማለትም ፐርፌክት ክራይም እያሉ ይጠሩታል። ለመሆኑ ይህ ዝርፊያ ከሌሎቹ የዝርፊያ አይነቶች ለምን ለየት አለ? የመጀመሪያው ጉዳይ ዝርፊያው የተፈጸመበት ሁኔታ ነው። በዚያ ዝናባማ ጠዋት 4 የባንክ ሠራተኞች የቶሺባ ፋብሪካን ሠራተኞች የገና ቦነስ የሚከፈልበትን 294 ሚሊዮን 307,500 የን በወቅቱ እጅግ በጣም ግዙፍ ገንዘብ በመኪና ጭነው በመጓዝ ላይ ነበሩ። በድንገት አንድ ሞተረኛ ፖሊስ አስቆማቸው። ፖሊሱም የባንካችሁ ሥራ አስኪያጅ ቤት በቦምብ ፈንድቷል፣ ይህ መኪናም ቦምብ ተገጥሞበት ይሆናል የሚል ጥርጣሬ ስለተፈጠረም ፈትሽ ተብዬ ነው አላቸው። ሠራተኞቹ በድንጋጤ ከመኪናው ተስፈንጥረው ወረዱ። ፖሊሱ ከመኪናው ስር ገብቶ መፈተሽ ጀመረ። ወዲያውኑ ከመኪናው ስር ጭስና እሳት ቡልቅ እያለ መውጣት ጀመረ። ፖሊስም ሊፈነዳ ነው ባካችሁ ራቁ ብሎ ጮኸ። የባንኩ ሠራተኞች ሕይወታቸውን ለማዳን እግሬ አውጭኝ ማለት ጀመሩ። ፖሊሱ ግን ያደረገው ነገር የሚገርም ነበር። ጭሱ መሃል ሆኖ መኪናው ውስጥ ገባና እያሽከረከረ አመለጠም። ሠራተኞቹ ፖሊሱ ቦምቡን ይዞ ከኛ ሊርቅልን ነው ብለው ሲያደንቁት ቆዩ። ቆየት ብሎ ግን ያ ጭስ ከቦምብ ሳይሆን ስሞክ ፍሌር ከተባለ መሳሪያ የመጣ መሆኑንና መኪናቸውም መዘረፉን ተረዱ። የምርመራው ሂደት የጃፓን ፖሊስ ክብሩን ለማስመለስ ታላቅ የሆነ ዘመቻ ከፈተ። 120 ያህል ማስረጃዎች በስፍራው ተገኝተው ነበር። የተሰረቀ ሞተር ሳይክል፣ የፖሊስ ባርኔጣ ወዘተ። 170,000 ፖሊሶች በምርመራው ተሳትፈዋል። 110,000 ተጠርጣሪዎች ተመዝግበው ነበር። ምርመራው ራሱ ከተዘረፈው ገንዘብ በላይ 12 ሚሊዮን ዶላር ወጪ ተደርጎበታል። ግራ የሚያጋቡ ነጥቦችና ተጠርጣሪው ዋነኛው ተጠርጣሪ ኋላ ላይ እንደሚባለው ከሆነም የ19 ዓመቱ ወጣት የፖሊስ ልጅ ነበር። ነገር ግን ተይዞ ሊመረመር
ጥቂት ቀናት ሲቀሩት በፖታሺየም ሳያናይድ መርዝ ሕይወቱ አለፈ። አባቱ ልጄ ራሱን አጥፍቷል ቢሉም ገንዘቡ ግን ሳይገኝ ቀረ። ጊዜውም ማለፉን በተመለከተም በጃፓን ሕግ መሠረት ለወንጀሉ ክስ መመስረት የሚቻልበት የ7 ዓመት የጊዜ ገደብ በ1975 አበቃ። እንደገናም በ1988 ከ20 ዓመታት በኋላ ደግሞ የፍትሐ ብሔር ተጠያቂነት ጊዜው አለፈ። ስለዚህም ዛሬ ወንጀለኛው በይፋ ብቅ ብሎ እኔ ነኝ የሰረቅኩት ቢል እንኳን ሊታሰር አይችልም ማለት ነው። የሚገርመው ነገር ባንኩ በኢንሹራንስ የተጠበቀ ስለነበር የገንዘብ ኪሳራ አልደረሰበትም። የቶሺባ ሠራተኞችም የገና ቦነሳቸውን አግኝተዋል። ብቸኛው ተሸናፊ በዋናነት የኢንሹራንስ ኩባንያው እንደሆነ ተነግሯል። ሌላኛው ከሳሪ ደግሞ የጃፓን ፖሊስ እንደሆነ ተነግሯል። የጃፓን ፖሊስ ኪሳራ በገንዘብ ባይሆንም በክብሩ እንደሆነ ተነግሯል። ይህ ታሪክ በጃፓን ውስጥ በርካታ ፊልሞች፣ መጽሐፍትና ሌሎች ታሪኮችም እንዲጻፉበት ምክንያት ሆኗል። አሁንም ድረስ ገንዘቡ የት ገባ? ወንጀለኛውስ በትክክል ማን ነበር? የሚለው ጥያቄ የጃፓን ትልቁ ምስጢር ሆኖ ቀጥሏል።